ሰላም እንደምናችሁ። እንግዲህ ዛሬ በአዲስ ሐሳብ ወደ እናንተ መጥቻለሁ። ይህም ፊልጵስዩስ ምዕራፍ 4 ከቁጥር 4 እስከ 9 ያለውን ሐሳብ የምንከፋፈል ይሆናል። የመልእክቱ አጠቃላይ ሐሳብ በእግዚአብሔር ላይ እርፍ ማለት ስላለብን፣ ስላለመጨነቅ፣ በእግዚአብሔር ላይ ደስታችንን ስለማድረግ ነው የሚያነሳው ይሄ ክፍል። እኔ አትጨነቁ ወይንም አተክዙ በሚል ሐሳብ አካፍላችኋለሁ ማለት ነውና ክፍሉን ከማንበብ እንጀምራለን። ፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ እንደዚህ ይላል። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከእኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል እያለ ይናገራል ማለት ነውና የሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ከጻፋቸው በጣም ከሚታወቁ መልእክቶች ደግሞ በሮም እስር ላይ በነበረ ሰዓት ከጻፋቸው መልእክቶች አንዱ ነው ይህ የፊልጵስዩስ መልእክት ማለት ነውና ከኤፌሶንና ከቆላሲስ ጋር ተመሳሳይ አይነት ጊዜ ላይ መልእክቶቹ እንደተጻፉ ወይንም ተመሳሳይ አይነት አካባቢ ላይ ቦታውም እንደሆነ ከታሪክ መረዳት እንችላለን። ሐዋርያው ቅዱስ ጳውሎስ ለሰዎቹ በደስታ እንዲኖሩ የደስታቸው ምንጭ ጌታ እንዲሆን ይናገራቸዋል። ከዛ አትጨነቁ ብሎ ነው የሚናገራቸው። አትጨነቁ ይላቸዋል። ደስ ይበላችሁ፣ አትጨነቁ። ለምንድን ነው የማትጨነቁት? ለምንድን ነው ደስ የሚላችሁ? ሶስት ዋና ምክንያቶችን ያነሳል። የመጀመሪያው ጌታ ቅርብ ነው ይላቸዋል። ሁለተኛ ደግሞ አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላቸዋል። ሶስተኛው ደግሞ የሰላም አምላክ ከእናንተ ጋር ይሆናል። እነዚህ ሶስቱን ነገሮች አንስቶ እንዳይጨነቁ፣ እንዳይተክዙ ደግሞ ደስ እያላቸው እንዲኖሩ ያሳስባቸዋል ማለት ነው፣ ለፊልጵስዩስ ሰዎች ማለት ነው። እንግዲህ በመጀመሪያው ላይ ቁጥር 4 ላይ እንደምናየው ሁልጊዜ በጌታ ደስ ይበላችሁ፣ በጌታ ደስ ይበላችሁ እያላቸው ይናገራል። ይሄ ማሳሰቢያም ትእዛዝም ነው። ቀጥሎ ደግሜ እምላለሁ ደስ ይበላችሁ ይላል። በትእዛዝም መልክ ነው እየተናገራቸው ያለው። ማለት የደስታችሁ ፎከሱ፣ የደስታችሁ ምሰሶ፣ የደስታችሁ መሰረት ጌታ ይሁን ነው የሚለው። ደስ ይበላችሁ፣ ደስተኞች ልትሆኑ ይገባቸዋል። ግን ደስተኞች የምትሆኑበት ምክንያት በጌታ ነው ይላቸዋል። ሰዎች በብዙ ነገር ላይ ደስታቸውን ምንጭ ያደርጋሉ ወይንም ለደስታቸው መገኛ ብዙ ነገሮችን ይሞክራሉ። እንግዲህ ሰዎች ምድራዊ በሆኑ ነገሮች፣ በሚጠፉ ነገሮች፣ ለጊዜው ባላቸው ነገሮች ደስታቸውን ፎከስ አድርገው እነሱ ላይ ያደርጋሉ። እነሱን ሲያደርጉ ያ ደስታቸው ያልፋል፣ የሆነ ጊዜ ይቋረጣል፣ የሆነ ጊዜ ይቆማል። ነገር ግን በጌታ ላይ ደስታውን ያደረገ ሰው ጌታ እውነተኛ አስተማማኝ ስለሆነ፣ ትክክለኛ ዋስ ስለሆነ በጌታው ላይ ደስታውን ያደረገ፣ በእግዚአብሔር ላይ ደስታውን ያደረገ፣ በኢየሱስ ላይ ደስታውን ያደረገ ሰው አያፍርም ማለት ነው። ለምንድን ነው ደስ መሰኘት ያለበት? ሶስቱን ነገሮች ቀጥሎ ያነሳል ማለት ነው። ጌታ ቅርብ ስለሆነ፣ አጠገባችን ስለሆነ፣ ለእኛ ያለውን ነገር ስለሚረዳ፣ ስለሚሰማን፣ ሐዘናችን ስለሚገባው መጽሐፍ ቅዱስ ላይ እንደው ሲናገር ዕብራውያን ምዕራፍ 2 ላይ በነገር ሁሉ እንደኛ የተፈተነ ስለሆነ ይላል። እኛ የምናልፍበት ሁሉ ነገር ይገባዋል። ቅርባችን ያለ ጌታ ስለሆነ ደስታችን ምንጩ እሱ ላይ ማድረግ ነው ያለብን። እሱን ነው ማየት ያለብን። መከራ የለም፣ ቻሌንጅ የሚያደርግ ነገር የለም፣ የሚያስጨንቅ ነገር የለም ማለት ሳይሆን አለ። ግን የደስታችን ግን ምንጭ ምድር ላይ ያለ ነገር እና የሌለ ነገር ሊሆን አይገባም። ምንጩ ጌታ ነው መሆን ያለበት። የደስታችን መሰረቱ ጌታ ነው መሆን ያለበት እያለ ይናገራል። ለምን? እሱ ቅርብ ስለሆነ ማለት፣ እሱ አጠገባችን ስለሆነ ማለት ነው ደስ ልንሰኝ የሚገባው። እንደውም የሚያስጨንቅ ነገር አለ ወይ? አዎ ሊኖር ይችላል። እነዚህን ወደ እግዚአብሔር ልናስታውቅ ነው የሚገባው እያለ ይናገራል። ቁጥር 6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ልመናችሁን በእግዚአብሔር ዘንድ ላይ አስታውቁ። ልመናችሁን ለሱ ንገሩት። የሚያስጨንቃችሁን ነገር ለሱ አሳውቁት እንጂ አትጨነቁ። በሰውኛ የሚያስጨንቅ ልብን የሚወስድ እንድንተክዝ የሚያደርጉ ነገሮች
ሊፈጠሩ ይችላሉ። ነገር ግን በእነዛ ነገሮች ልንጨነቅ አይገባም። ልባችን ሊወሰድ አይገባም። ምክንያቱም ሐሳባችንን የሚሸከም ሸክማችንን የሚቀበል አምላክ ካለንና ጌታ ኢየሱስ በዮሐንስ ወንጌል ላይ ሲናገር ሸክም የከበደው ሁሉ ወደ እኔ ይምጣ እኔም አሳርፈዋለሁ እያለ ይናገራል። የትኛው ነገር ነው የከበዳችሁ? የምንድን ነው ሸክም የከበዳችሁ? ሕይወታችሁ ከብዷችኋል? የሚያስጨንቃችሁ ነገር አለ? እንግዲያውስ ተጨንቃችሁ ምንም ነገር ማድረግ አትችሉም። ስለዚህ ለጌታ አሰሙት። እሱ ይቀበላል። እሱ መፍትሄ ይሰጣል። በሕይወታችሁ ላይ ለውጥ ያመጣል። ስለዚህ የሚያሳስባችሁን ነገር በጸሎት ከምስጋና ጋር እግዚአብሔርን እያመሰገናችሁ በእግዚአብሔር ዘንድ አስታውቁ እንጂ አትጨነቁ። ሁለተኛ ደግሞ የማንጨነቅበት ምክንያት አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። አእምሮን የሚያልፍ አእምሮ የእውቀት ማዕከል ነው። አንድ ነገር ስናውቅ ስለ አንድ ነገር ያለን እውቀታችን ልባችንን፣ ስሜታችንን፣ ፈቃዳችንን፣ ተግባራችንን የመቀየር አቅም አለው። ስለዚህ እውቀታችሁን ስለሚያስጨንቀው ስለሚያሳስበው አእምሯችሁን ስለሚወስደው ነገር ያላችሁን እውቀት የሚያልፍ አእምሯችሁን የሚያልፍ የእግዚአብሔር ሰላም። አንዳንዴ ኢኮኖሚው እንደዚህ ሆኖ እንዴት አትጨነቅ ትለኛለህ? ዓለም እንደዚህ ውጥንቅጧ ወጥቶ እንዴት አትጨነቅ ትለኛለህ? ይሄ ነገር አያስጨንቅም? በሰውኛ ሊያስጨንቅ ይችላል። ተጨንቀ ግን ምንም ማድረግ አትችልም። ያንን ስለሚያስጨንቀው ነገር ያለህን እውቀት የሚያልፍ የእግዚአብሔር ሰላም ነው እግዚአብሔር። ያንን ስለሚያስጨንቀው ነገር ያለህን እውቀት የሚያልፍ የእግዚአብሔር ሰላም ልብህንና ሐሳብን ይጠብቃል። አደጋ ደርሶ የሆነ እንድናዝን የሚያደርጉ ነገሮች ደርሰው የእግዚአብሔር ሰላም ግን ስለዛ ስለሚያስጨንቀው ነገር ያለንን እውቀት የሚያልፍ የእግዚአብሔር ሰላም አለ። በክርስቶስ ኢየሱስ ይጠበቃል። ስለዚህ አንጨነቅም። አእምሮን የሚያልፍ እውቀታችንን የሚያልፍ ስሜታችንን የሚያልፍ የእግዚአብሔር ሰላም ስለሚጠብቀን በክርስቶስ ኢየሱስ ስለሚጠብቀን አንጨነቅም ማለት ነው። ሶስተኛው ማንጨነቅበት ሐሳብ ቁጥር 9 መጨረሻው ላይ የምታገኙት ነው። የሰላምም አምላክ ከእናንተ ጋር ይሆናል ይላል። የሰላም አምላክ ከእኛ ጋር ስለሆነ ጌታ ቅርብ ነው። ከዛ ደግሞ አእምሮን የሚያልፍ ሰላም ነው የሰጠን። ከዛ ደግሞ ቅርብ የሆነ ነው፣ አብሮን የሚኖር ነው ከእኛ ጋር ስለሚሆን። ለምን? በእግዚአብሔር እሱ አብሮን ስላለ እኛ አንጨነቅም ማለት ነው። እንዳንጨነቅ ወደፊት እንድንሄድ እንድንበረታ እግዚአብሔር መንፈስ ቅዱስ አብሮናል። እግዚአብሔር አብሮናል። ስለዚህ አንጨነቅም ማለት ነው። እነዚህ መሰረታዊ የሆኑ ነገሮችን ይናገራል። አትጨነቁ፣ በጌታ ደስ ይበላችሁ። የማትጨነቁበት ምክንያት ግን ጌታ ቅርብ ስለሆነ አእምሮን የሚያልፍ ሰላም ስለሚሰጠን እርሱ ከእኛ ጋር ስለሚሆን አንጨነቅም ማለት ነው። እንደውም በቀረውስ ይላል። ወደ ላይ ከፍ ብላችሁ ቁጥር 8 ላይ እንደዚህ ይላል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ ይላቸዋል። አያችሁ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። እነዚህ ላይ ትኩረት አድርጉ። አይናችሁን እነሱ ላይ ፎከስ አድርጉ። ከነዚህ ውጭ የሆኑ ነገሮች፣ የነዚህ ተቃራኒ የሆኑ ነገሮች ሰዎች እንዲጨነቁ የሚያደርጉ ነገሮች ናቸው። ማለትም እውነተኛ የሆነውን ሲል ውሸት ነው ሰውን የሚያስጨንቀው። ሰው ውሸት ከተናገረ ውሸት ውስጥ እያሳለፈ ከሆነ ከመችመች ይሄ ነገር ተገልጦ እንዲህ በሆንኩ ይሄ ነገር ቢውጠኛል እንዲሆንኩኝ ሰዎች ሲያውቁ አፍራለሁ ብሎ ሰዎች ይጨነቃሉ። ስለዚህ ውሸት ላይ ውሸት እየጨመሩ እያፈሩ ይሄዳሉ ማለት ነው። ስለዚህ እውነት የሆነውን ነገር ማሰብ ነው። እውነተኛ የሆነውን ነገር ማድረግ ነው ላለመጨነቅ መፍትሄው ይላቸዋል። እንደውም ከዛ ደግሞ ጭምትነት ያለበትን ነገር ሁሉ ይላቸዋል። ጽድቅ የሆነውን ነገር ሁሉ እኝን ማሰብ ነው። ንጹህ የሆነውን ነገር ሁሉ። የቆሸሸ ነገር ነው፣ ንጽህና የሌለው ነገር ነው ሰውን የሚያስጨንቀው። የሆነ ቀን ቢገለጥ እንዲህ ቢሆን ሰዎች ሲያውቁ እንደዚህ ሲሆን እያለ ሰው ንጹህ ያልሆነ ነገር ሲያደርግ፣ ኃጢአት ያለበትን ነገር ሲያደርግ ይጨነቃል። ለምን? ውጤት ስላለው፣ ክፍያ ስላለው፣ ደሞዙ ሞት ስለሆነ። ስለዚህ እውነተኛ የሆነውን ነገር ንጹህ የሆነውን ነገር አስቡ ይላቸዋል። ከዛ ፍቅር ያለበትን ነገር ሁሉ፣ በንጹህ ፍቅር ለሰዎች ቫልዩ ከማድረግ የተነሳ ሰዎችን ሪስፔክት ከማድረግ የተነሳ የሆነ ነገር እናንተ አድርጉ ይላቸዋል እንጂ አትጨነቁ ይላቸዋል። ከዛ ደግሞ መልካም ወሬ ያለበትን ነገር አስቡ። አሁን በዚህ ዓለም ላይ አብዛኛው ሰው የጭንቀቱ ምክንያት ነው ብዬ ማምነው መጥፎ ወሬ ነው፣ የሚያስጨንቅ ወሬ ነው። ዓለም ላይ እየተፈጠሩ ስላሉ ነገሮች፣ ዓለም እየሄደችባቸው ስላሉ ነገሮች እየሰማን በሄድን ቁጥር እኛ ጋር ላይኖር ይችላል እኮ እንትን ከእንትን ጋር ጦርነት ገጠመ፣ እንደዚህ አይነት ሀገር የባህሪ ብልሹነት አለ፣ ሀገራችን እየተበላሸች ነው፣ በሚዲያዎች የምንሰማው አሁን አጠገባችን ላይ በስልኮቻችን የምንሰማው፣ በዜና የምንሰማው፣ በተለያዩ ነገሮች ላይ የምናያቸው ነገሮች ሁሉ እነዚህ መጥፎ ወሬ በጆሮ የሚገባ ነገር፣ ይሄ ደግሞ ሰው እንዲጨነቅ የሚያደርገው ነገር ነው። መጥፎ ወሬ ያለበት ቦታ ላይ አትቆዩ።
አብዛኛው ሰው ሶሻል ሚዲያም ከፍቶ ሐሜት ያለበት ነገር ላይ ሲሆን ነው ክሊክ አድርጎ ገብቶ የሚያየው። እንደው መልካም ወሬ ያለበት ነገር ነው ሰው እንዳይጨነቅ የሚያደርገው። ስለዚህ ላለመጨነቅ አንዱና ዋናው መፍትሄ መልካም ወሬ ያለበት ቦታ ላይ ፎከስ ማድረግ ነው። መልካም ወሬ ያለበትን ነገር አስቡ። በጎነት ቢሆን እነዚህ መልካም ወሬ ያለባቸው፣ ምስጋና ቢሆን እነዚህን አስቡ እንጂ አትጨነቁ። ከዛ በኮንፊደንስ ምን ይላል? ከእኔ የተማራችሁትና የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ እያላቸው ሐዋርያው ቅዱስ ጳውሎስ ይናገራል ማለት ነው። ለዚህ ዛሬ እየነገርኳችሁ ያለውን ነገር አትጨነቁ። ደስታችሁን እግዚአብሔር ላይ አድርጉ። ማትጨነቁበት የምትደሰቱበት ምክንያት ጌታ ይሁን። ለምን? እሱ ቅርብ ስለሆነ። ለምን? ልባችሁንና ሐሳባችሁን ስለሚጠብቅ። ለምን? አብሯችሁ ስላለ። ማትጨነቁት ለዚህ ነው። ከዚያ ይልቅ መፍትሄ የሚሆነውን ነገሮች ማድረግ፣ እውነት የሆነውን ነገር፣ ጭምትነት ያለበትን፣ ጽድቅ የሆነውን፣ ንጹህ የሆነውን፣ መልካም ወሬ ያለበትን ነገር፣ ፍቅር ያለበትን ነገር፣ በጎነት፣ የዋህነት፣ እነዚህን በማድረግ መልካም የመንፈስ ፍሬ የሚገለጥባቸው ነገሮች ላይ ጊዜያችንን እናጥፋ። የሰላምም አምላክ ከእኛ ጋር ይሆናል። ጌታ ዘመናችሁን ይባርክ። እንግዲህ ወዳጆቼ ይህንን መልእክት የሰማችሁ መልእክቱ ለሌሎች ሰዎች እንዲደርስ ሼር ማድረጋችሁን አትርሱ። ደግሞም የትኛውም አስተያየት በዚህም ሐሳብ ዙሪያ በትምህርቶችም ዙሪያ እንድናስተምርም ደግሞ በምትፈልጉት ሐሳቦች ዙሪያ ላይ አስተያየት መስጠት ትችላላችሁ። ይህንን ርዕሰ ጉዳይ አንስተህ አስተምር ብላችሁ ጥያቄዎቻችሁን እንድታቀርቡ ትችላላችሁ። እንግዲህ ከዚህ በፊትም እየሰጣችሁ ስላሉ አስተያየቶች፣ ማበረታቻዎች በጣም እናመሰግናለን። ጌታ ዘመናችሁን ይባርክ። አመሰግናለሁ።